አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እጅግ ወሳኝ በሆነ ጉዳይ ላይ እንወያያለን ማለት ነው። ሁላችንም ከሀገር የወጣን ህይወታችንን ለመቀየርና ቤተሰቦቻችንን ለመርዳት ነው። ነገር ግን ደሞዝ ተቀብለን የት ገባ፣ የት ሄደ፣ ምን ወሰደው፣ ምን በላው፣ ምን ዋጠው እያል የምንልበት ጊዜ ብዙ ነው ማለት ነው። እና ዛሬ የቪዲዮ ዓላማ ዛሬ በስደት የምናገኘውን እያንዳንዷን ሳንቲም በአግባቡ ይዘን ነገ ሀገራችን ስገባ ባዶ እጃችን እንዳንሆን የሚረዱ 5 ነጥቦችን አብረን እናያለን ማለት ነው። ነጥብ 1 ግልጽ ግብ ጎል ይኑርሽ። ብዙዎቻችን የምንሳሳተው ብር ላጠራቀምን ብለን ብቻ ስለምንነሳ ነው። ግብሽ ዝርዝር መሆን አለበት። ለምሳሌ 1 አመት ውስጥ ለቤት መስሪያ ቦታ መግዣ የሚሆን 500 ሺህ ብር ማጠራቀም አለብኝ፣ ወይም ለእህቴ ትምህርት ቤት ክፍያ ይሄን ያክል መላክ አለብኝ የሚል ግብ ይኖርሽ። ለአባቴ፣ ለወንድሜ እንደዚሁም የምትረጃቸው ልጆች ካሉ ለነዛ ብለሽ ግብ ማስቀመጥ አለብሽ ማለት ነው። ግብ ሲኖርሽ አላስፈላጊ ወጪዎችን ለመቀነስ ከአእምሮሽ ዝግጁ ይሆናል ማለት ነው። 2ኛ ነጥብ መጀመሪያ ራስሽን ክፈይ። ይህ የወርቅ ህግ ነው። ደመወዝሽ እጅሽ ላይ ሲገባ መጀመሪያ ለቤተሰብ ከመላክሽ ወይም እቃ ከመግዛትሽ በፊት ለወደፊት ህልምሽ የሚሆን የተወሰነ ፐርሰንት፣ ለምሳሌ 20% ወይም 30% ለይተሽ አስቀምጪ። ያጠራቀምሽውን ብር በፍጹም ዕለት በዕለት ወጪ የማይነካ መሆን አለበት። የተረፈኝን አጠራቅማለሁ ካልሽ ፈጽሞ አይተርፍሽም። አሁን ለምሳሌ የወር ደመወዝሽ 1500 ወይም 1200 ቢሆን ለቤተሰቦችሽ 1000ን ትልኪና 500ዋን ወይም 200ዋን ታስቀምጫለሽ ማለት ነው። አንቺ ታጠራቅሚያለሽ። ከዚህ 3ኛ ነጥብ ደግሞ የቤተሰብ ድጋፍ በልክ ማድረግ። በጣም ከባድ ግን ደግሞ አስፈላጊ ነጥብ ነው። ቤተሰብን መርዳት በረከት ቢሆንም አቅምሽን ያገናዘበ መሆን የለበትም። ለቤተሰብ በየወሩ ቋሚ ብር መድቢ። ከዚያ በላይ ለሚወጡ ድንገተኛ ጥንቃቄዎች፣ ለሰርግ፣ ለልብስ፣ ለግብዣ የለኝም ማለትን ልመጅ። አሁን ለምሳሌ ብዙዎቻችን የምንሳሳተው ኢጃዛ ቤት ያለን እህቶችም ማለት ነው። አሁን ለምሳሌ የሆነ የሰርግ ፕሮግራም ወይም የሆነ የለቅሶ ፕሮግራም እንደዛ ሲኖር ብዙ ወጪዎችን እናወጣለን ማለት ነው። ያንን ወጪ ደግሞ የግዴታ እንትን ማለት አለብን ማለት ነው። ማቆም አለብን። ዛሬ ራስሽን ካላቆምሽ ነገ ሀገር ስትገቢ ሸክም የምትሆኙ በእነዚሁ ቤተሰቦች ላይ ነው ማለት ነው። 4ኛ ነጥብ የስልክና የካርድ ወጪን መቆጣጠር። በመዳብ ቤት ውስጥ ትልቁ ወጪ የካርድና የኢንተርኔት ነው። ሰዓታት ስልክ ላይ ከማሳለፍ ይልቅ ራስሽን የምታሻሽባቸው ነጥቦች፣ ለምሳሌ አዲስ ቋንቋ ወይም ሙያ በዩቱብ መማር ትኩረት አድርጊ ማለት ነው። አሁን ለምሳሌ ብዙዎቻችን ጋር ዋይፋይ ላይኖር ይችላል ማለት ነው። እና ዋይፋይ ስለሌለ ካርድ እንሞላለን ምናምን 100 ብር 60 ብር እንደዛ እናወጣለን ማለት ነው። በሪያልም ሆነ በድርሃም ያንን ነገር መቀነስ አለብን ማለት ነው። አሁን ለምሳሌ እኔ እስከዛሬ በዋይፋይ ነበር የምጠቀመው ማለት ነው። እና ዋይፋዩ ተበላሽ ማለት ተበላሽቶ ሳይሆን ካርዱን አልሞሉትም፣ ቆይተው ነው የሚሞሉት እና ሰዎች ሰላም ስላላደሉና አሁን ካርድ ነው የሞላሁትኝ ማለት ነው። በእርግጥ አያስችልም። እኔም አላስቻለኝም። 3 ቀን አለ ዋይፋይ ተቀምጬ ግን ሊያስችለኝ አልቻለም። ስለዚህ ካርድ ሞላሁኝ ማለት ነው። ሌላኛው ደግሞ ማጠቃለያ እህቶቼ፣ ስደት የዘላለም ቤት አይደለም። ዛሬ የምንቆጥባት እያንዳንዷ ሳንቲም ለነገ ነጻነታችን ዋስትና ናት ማለት ነው። አሁን ለምሳሌ ይቺ ያጠራቀምናት ወጪ ኢትዮጵያ ስንሄድ ያጠራቀምነው ለመሬት ለምናምን ለቤት ብለን ለቃ ካኖር ነው። ውጫች ደግሞ ትንሽ ትንሿን ያጠራቀምናት ነገር ሆነ ቦታ ስንሄድ ትጠቅመናለሽ ማለት ነው። እና እናንተ ደሞዛችሁ እንዴት ነው የምትይዙት? ኮሜንት ላይ ያጋሩን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉኝ ማለት ነው።